አሰብ ከመባሉ በፊት የታሪክ መዛግብት እንደሚያስረዱን ስሙ ተርሴስ ነበር። ከ4000 ዓመታት በፊት ተርሴስ ብላ የሰየመችውም ተርሴስ የተባለች የጻድቁ የኢዮብ ልጅ ሚስት የሆነች ሴት ናት። ጻድቁ ኢዮብ በሰይጣን ተፈትኖ ፈተናውን አልፎ እንደገና ልጆች ወልዶ ወንዶች ልጆቹ ሚስቶቻቸውን ይዘው ወደ አፋር አገር ፈልሰው እንደነበር ታሪክ ይዘግባል። ታዲያ ከሴቶቹ አንዷ የባህሩን ወደብ ስታይ ስለወደደችው ስሟን ሕያው ለማድረግ ተርሴስ አለችው። ከዚያ በኋላ ለ4000 ዓመታት ተርሴስ የተባለው ስም በመካከለኛው ምስራቅ ሲያስተጋባ ኖረ። አሰብ የተባለው ስም ከባህር ጨውነት ጋር የተያያዘ በኋላ የመጣ ቃል ነው። ተርሴስ የሚለው መጠሪያ ግን ለምስክርነት በብሉይ ኪዳን ውስጥ በብዙ ቦታ ተጠቅሷል። እሱም ከአፋሮች ነጋዴነት ጋር የተያያዘ ነው። አሁን በመጽሐፍ ቅዱስ የተርሴስ ነጋዴዎች ይላቸዋል። የዚህ ምክንያቱ አፋሮች የሚያስደንቁ መርከቦች ሰርተው ብርቅዬና ውድ የሆኑ ማዕድናትንና የእርሻ ውጤቶችን እንዲሁም ለማዳ እንስሳትን እየጫኑ በድሮ ዓለም ይነግዱ ስለነበር ነው። ንጉሥ ሰለሞን የዛሬ 3000 ዓመት ቤተ መቅደሱን ሲገነባ የግብዓት ዕቃዎቹን የአፋርን ሉል፣ ወርቅ፣ ዞጺ፣ ውድ ጥቁር እንጨት ማለት ነው፣ እንዲሁም ዕጣን፣ ከርቤ፣ ሰንደልና የመሳሰሉትን አፋሮች ከተርሴስ ወደብ በመርከባቸው ጭነው ይልኩለት ነበር። እሱም የራሱን መርከቦች እዛው አሳንጾ በዛው አካባቢ ከነበረ ጽዮን ጋብር ከተባለ ወደብ በተጨማሪ የሚያስፈልጉትን ግብዓቶች ያጓጉዝ ነበር። በስፔን አካባቢ ያለው ተርሴስ የአሰቡን ለማስታወስ ኢትዮጵያውያን በስፔንና ፖርቱጋል የሰየሙት ነው። እንዴት ቢባል የዛሬ 2030 ዓመት መጋል የተባለው የጅማና የደርዴና ንጉሥ በአፋር መርከብ ተሳፍሮ የአማራን ጦረኛ ይዞ የኦሮሞ ካህናትን ጭኖ ስፔንና ፖርቱጋልን ለአጭር ጊዜ ቅኝ ገዝቶ የአሰብን ተርሴስ ለማስታወስ የስፔኑን ወደብ ተርሴስ ስላለው ነው።